የተባረከ ይሁን። አምላካችን ዛሬም መልካም አምላክ ነው። ከበረከቱ የሚያጠግብ የበረከት ሁሉ ጌታ ነው። እናመሰግናለን እግዚአብሔርን ስለ ስራው፣ ስለ ማዳኑ፣ ስለ ፈውሱም የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔርን መልካምነት ዛሬም እናወራለን፣ እናውጃለን፣ እንተነብያለን። ዛሬም እሱ ቅዱስ ነው። ዛሬም ለልጆቹ እሱ አባት ነው። ዛሬም እሱ ፈዋሽ ነው። በጌታ በኢየሱስም የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ዛሬ ለፈውስ ይጸልያል። ስለ ሪቫይቫል ወንዞች ዛሬ ባለፈው በተከታታይ አስተምሬያለሁ። በውስጣችን እግዚአብሔር ካስቀመጠው ወንዝ አንዱ የፈውስ ወንዝ ነው፣ የታምራት ወንዝ ነው፣ የትንቢቱ የኃይል ወንዝ ነው፣ የበረከት ወንዝ ነው። ይህን ደግሞ እንድናስተላልፍ፣ በጸሎት እንድናስተላልፍ፣ በእምነት እንድናስተላልፍ እግዚአብሔር ይፈልጋል። ትውልዱ እንዲጠጣ ይፈልጋል። ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወት ውኃ ወንዝ መጽሐፍ እንደሚል ከሆዱ ይፈልቃል ተብሎ ተጽፏል። ይህ መንፈስ ቅዱስ በውስጣችን ነው ያለው፣ በመንፈሳችን ውስጥ ነው ያለው። ይፈልቃል። ዛሬ የፈውስ አገልግሎት፣ የኃይል አገልግሎት ይቀጥላል። ስለዚህ ከእግዚአብሔር ቃል አንድ ቦታ በጌታ በኢየሱስ ማነባለሁ። እንዲህ ነው ምለው፣ ያዕቆብ መልእክት ምዕራፍ 5 ውስጥ ያለው ቃል ነው። ቁጥር 14 ጀምሮ ያለው ቃል እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሰዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቷም ፍሬውን አበቀለች ይላል እግዚአብሔር ቃል። ሃሌሉያ! ምድሪቷም ፍሬውን አበቀለች፣ ሰማይም ዝናቡን ሰጠ ይላል። ዛሬም ይህ ቃል ሕያው ነው፣ ይሰራል። በእምነት ነው የሚጸልየው። ክብር ለጌታ ይሁን። በተለይ በህመም አልጋ ላይ፣ በደዌ አልጋ ላይ የወደቃችሁ፣ በሰውነታችሁ ላይ ህመም ያላቸው ሰዎች፣ የህመም አይነቶች፣ የህመም ስሞች ብዙ ናቸው። የትኛውም ህመም ይሁን እግዚአብሔር አምላካችን የትንሣኤው ጌታ በመንፈስ ቅዱስ ኃይል ለመፈወስ የሚያቅተው ከአቅሙ ከስልጣኑ በላይ የሆነ ህመም ደዌ የለም። የሞትን ኃይል የሚሰብር የትንሣኤው ጌታ አለ። ይህን ስም እንጠራለን። አሁን በብልቃጥ ላይ ያለው ዘይት ሳይሆን የስሙን ዘይት ነው፣ የመንፈሱን ዘይት ነው፣ የቃሉን ዘይት ነው ማፈሳው። በጌታ በኢየሱስም ስሙ እንደሚፈስ ዘይት ነው ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ የሚታመሙ ወገኖች፣ በሰውነታችሁ ላይ ህመም ያላችሁ፣ ደዌ ያላችሁ፣ በህመም እየተቸገራችሁ ያላችሁ እጸልያለሁ እኔ በእምነት። ይህን ጸሎት በእምነት ተቀበሉ። ደግሞ የእናንተ ድርሻ መቀበል ነው፣ የእኔ ድርሻ መጸለይ ነው። ስራውን የሚሰራ የእግዚአብሔር ቅባት ነው፣ የእግዚአብሔር መንፈስ ነው። ስለዚህ በጌታ በኢየሱስ ክርስቶስም የጨጓራ በሽታ ይሁን፣ የኩላሊት በሽታ ይሁን፣ የካንሰር በሽታ ይሁን፣ የተለያየ ቁስልና ደዌ ይሁን፣ እኔ እገስጻለሁ በጌታ በኢየሱስ ክርስቶስም በላያችሁ ላይ ያለ የትኛውም በሽታ አሁን እየተነቀለ ይሁን። እኔ አዛለሁ፣ አሁን ከሰውነታችሁ ላይ ተነቀለ ይሁን። አሁን ከሰውነታችሁ ላይ ተነቀለ ይሁን። በእምነት እጆቻችሁን በሚያማችሁ ቦታ ላይ ጫኑ። ታዘዙ። ከእናንተ የሚጠበቀው መታዘዝና ማመን። እግዚአብሔር አምላክ ፈዋሽ አምላክ። እኔ በእምነት ነው የሚጸልየው። የትኛውም የበሽታ ኃይል የሚነቅል የእግዚአብሔር መንፈስ በእኔ ላይ ነው። የእግዚአብሔር ቅባት በላይ ላይ ነው ያለው። እግዚአብሔር ጸልይ ስላለኝ ነው የሚጸልየው። በክርስቶስ ጌታ ስም አሁን በአልጋ ላይ ያላችሁ፣ አሁን መፍትሄ ያጣችሁ፣ ጭንቅ ላይ ያላችሁ፣ ሞትን እየተጠባበቃችሁ ያላችሁ፣ የትኛውም ደዌ ተስፋ ያስቆረጠ የህመም ኃይል፣ የህመም ስም ከነሱ ላይ ከእናንተ ላይ አሁን እንዲነሳ በኢየሱስ ማዝዣለሁ። አሁን እንዲነሳ በኢየሱስ ማዝዣለሁ። አንተ በሽታ ተነስ፣ ከላቸው ላይ ከሰውነታቸው ላይ ተነስ በጌታ በኢየሱስ። በስሜ በሽተኞች ላይ እጆቻቸውን ይጭናሉ እነርሱም ይድናሉ ተብሎ ተጽፏል። በክርስቶስ ጌታ ስም አሁን በላቸው ላይ እጆቻቸውን ጫኑ። እኔ በስክሪኑ ላይ እጄን ጭኛለሁ። አሁን ተቀበሉ በጌታ በኢየሱስ። ይህን የፈውስን ኃይል ተቀበሉ። ይህን የፈውስን ጉልበት ተቀበሉ። በክርስቶስ ጌታ ስም መለኮታዊ የእግዚአብሔር ፈውስ ኃይል በእናንተ ውስጥ አልፏል። አሁን በኢየሱስም ከአእምሮ ህመም ተፈወሱ። የትኛውም እጢ፣ የትኛውም ቁሱ አሁን የደረቀ ይሁን በጌታ በኢየሱስ። ኩላሊት ፌል የተደረገላችሁ ሰዎች ካላችሁ፣ የጨጓራ ህመም በጌታ በኢየሱስ ከአቅማችሁ በላይ የሆነ የትኛውም የበሽታ ኃይልና ስም እኔ ገስጻለሁ። በክርስቶስ ጌታ ስም እንድትፈወሱ አዛለሁ።
ተፈወሱ በጌታ በኢየሱስ ስም። ተፈወሱ በጌታ በኢየሱስ ስም። እነሱም ወጥተው በስፍራ ሁሉ ሰበኩ። ጌታም ከእነሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበረ ተብሎ ተጽፏል። ይሄ ቃል በፈውስ የጸና ይሁን፣ በታምራት የጸና ይሁን። በክርስቶስ ጌታ ስም በአካላችሁ ያለ የተኛውን በሽታና የበሽታ ኃይል የበሽታ ስም ከላችሁ ላይ የተራገፈ ይሁን፣ የተነቀለ ይሁን። ስኳር ህመምተኞች፣ ግፊት ያለባችሁ ሰዎች፣ የጨጓራ ህመምተኞች፣ በሰውነታችሁ ላይ ከእግር እስከ አናት ድረስ ቁስል ያለባችሁ ሰዎች አሁን በእምነት ጸልያለሁ። በክርስቶስ ጌታ ስም በእምነት እጆቻችሁን በላችሁ ላይ ጫኑ። የእግዚአብሔር የፈውስ ኃይል እያለፈ ነው ያለው። የእግዚአብሔር የፈውስ ቅባት እያለፈ ነው ያለው። እሱ ብቻ አይደለም። በአጠገባችሁ ምናልባት የሚታመም ሌላ ሰው ካለ በእምነት እጆቻችሁን አስቀምጠው። በክርስቶስ ጌታ ስም በእጆቻችሁ ላይ ዘይቱን፣ ቅባቱን፣ ጸጋውን አኖርኩ። አሁን አስተላልፉ። አሁን በጌታ በኢየሱስ ይፈወስ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ታማኝ አምላክ ነው። ወደዚህ መጥቻለሁ ብሎኛል። ጸልይ ብሎኛል። እሱ ስላዘዘ ነው የሚጸልየው። አሁን በክርስቶስ ጌታ ስም እንድትፈወሱ አሁን አረጋግጡ። የእግዚአብሔር ፈውስ እንዳለፈ ነው በውስጥ የሚሰማኝ። ሻላ ራቲ ፋርዶና ሲፕራ ጄኔሜዳስ ሎቭራቲ ግላ ሆጆኔሜንታስ ፕሮዳላ በራሃድን ጄኔሜስ ፕሮዳስ ሃሌሉያ። ትፈወሱ ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በሥራው እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነው። በእምነት ነው ጸለው፣ ሰማያት ተዘጋ። በእምነት ነው ጸለው፣ ሰማያት ተከፈተ። ሰማይ ዝናብን ሰጠ፣ ምድርን ፍሬውን አበቀለ ይችላል። በጌታ በኢየሱስ ክርስቶስ ምንም ጸልያለሁ፣ በእምነት ጸልያለሁ። የእምነት ጸሎት ደዌውን ያድናል ተብሎ ተጽፏል። ጌታም ያስነሳል ተብሎ ተጽፏል። በክርስቶስ ጌታ ስም ከደዌ አልጋ ላይ ተነሱ። አሁን በኢየሱስ በናዝሬቱ ጌታ በኢየሱስም ተነሱና ተመላለሱ። አሁን ብርና ወርቅ የለኝም፣ ያለኝን እንሰጣለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም ተነሳና ተመላለሳሉ። እኔም እጆቼን ይዤ አነሳለሁ። ተነሱ። አሁን ተነሳና ተመላለስ። አሁን ከአልጋ ላይ ተነሳና ተመላለስ። ተነስ በኢየሱስም። ተፈውሰሃል። ተነስ በኢየሱስም። ፈውስን በእምነት ተቀበል። ፕራጀንታላስ ሮፕራዲያ ፕሮዴኔሜቼኔሚስ ኃይል አልፈዋል። የእግዚአብሔር የቅባቱ ኃይል አልፈዋል። ፕራሶ ፕራጀንታልስ አብራዲ ግልሃዶማስ አመሰግናለሁ ጌታ መንፈስ ቅዱስ ሆይ ይህንን የፈውስ ወንዝ በውስጥ ስላስቀመጥከው፣ ይህን የታምራትን ወንዝ በውስጥ ስላስቀመጥከው፣ ሕዝቤ በእምነት እየተቀበለ እየጠጣ እየተፈወሰ ስላለ አመሰግንሃለሁ። ተፈወሱ በክርስቶስ ጌታ ስም። የኢኮኖሚ የኑሮ ጉስቁልና እንቆቅልሽ ያለባችሁ ሰዎች እጸልያለሁ። አሁን በክርስቶስ ጌታ የእግዚአብሔር ፈውስ ሁለንተናን የሚፈውስ ነው። እግዚአብሔር ፈውስ ሰውነትን፣ መንፈስን፣ ነፍስን፣ ሕይወትን ሁሉ የሚነካ የሚጎበኝ ነው። በኢየሱስም ተፈወሱ። በኢየሱስም ተፈወሱ። አሜን ብላችሁ ተቀበሉ። አሜን ብላችሁ ተቀበሉ። ሆነ በኢየሱስም ራፕራዴኔሜቼኔሜስ ፕራዲ ለቡራዲ ጋንታስ አመሰግናለሁ ጌታ መንፈስ ቅዱስ ሆይ ብዙዎች እየተፈወሱ ስላሉ፣ ብዙዎች ከደዌ አልጋ እየተነሱ ስላሉ፣ የብዙዎች አጥንት እየተጠገነ ስላለ፣ የብዙዎች ቁስል እየተፈወሰ እየደረቀ ስላለ አመሰግናለሁ። አንዳንዶች ከኩላሊት በሽታ እየተፈወሳችሁ ናቸው። አንዳንዶች ከጆሮ በሽታ እየተፈወሳችሁ ናቸው። አንዳንዶች በአንጀት ውስጥ ካለው እጢ፣ በጨጓራ ውስጥ ካለው እጢ እየተፈወሳችሁ ናቸው። ከቁስላችሁ እግዚአብሔር መንፈስ እየፈወሰ ነው። ከደዌያችሁ እግዚአብሔር መንፈስ እየፈወሰ ነው ያለው። እኔ ጸልያለሁ። እንደ ጻድቅ ሰው ጸልያለሁ። እንደ ተቀባ ሰው ጸልያለሁ። በቤተ ክርስቲያን ስልጣን፣ በአገልግሎት ስልጣን ጸልያለሁ። በተሰጠኝ ስልጣን ጸልያለሁ። በኢየሱስም ተፈወሱ። ተቀበሉ። ፈውስ ነው። ተቀበሉ በጌታ በኢየሱስ ክርስቶስም። እግዚአብሔር አምላካችን ነው። ብዙዎች ስለተፈወሱ አመሰግናለሁ። ብዙዎች ነፃ ስለወጡ አመሰግናለሁ። ምስክርነትን ስለሚሰጡ አመሰግናለሁ። ይባካችሁ ለእግዚአብሔር ክብር፣ ለጋራ ጥቅም ምስክርነትን እንዲሰጡ እፈልጋለሁ። እኔ አምናለሁ ብዙ ሰዎች ፈውስ እንደተቀበሉ፣ ክሮኒክ በሆነው በሽታ እግዚአብሔር በሚያስገርም ሁኔታ የፈውስን ኃይል የፈውስን ቅባት እንዳሳለፈ አምኛለሁ እኔ። ስለዚህ ምስክርነትን እንድትሰጡ፣ ለእግዚአብሔር ክብር እንድትሰጡ አሳስባለሁ። የጌታ ስም የተባረከ ይሁን። ጸልያለሁ። ጸሎቴ ይቀጥላል። የእምነት ጸሎት ነው የምንጸልየው። እጅ የመጫን ጸሎት ነው የምንጸልየው። እግዚአብሔር ደግሞ የሚሰራ አምላክ ነው፣ በስራ ላይ ነው። እኛም ደግሞ እግዚአብሔር ጋር ለመስራት ተነስተናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰላምና ጸጋ ለእናንተ ይሁን። አሜን። ቻው